አብርሃም ደህና አይደለም እያልኩ ነው። ደህና ነው ዳኒ፣ ቤት አትረብሽ። ስማኝ አብርሃም፣ ያለበት ሁኔታ ደህና አይደለም። አብርሃም እንደዚህ ነህ አይደለም? ደህና አይደለም። ና ተነስ፣ ተነስ፣ መሄድ ያለበት ቦታ ይላል። አብርሃም ደህና አይደለም። ስማኝ ተነስ። ምን ሆነሽ ነው? እንዴት ብታስቢ ነው? ገባሽ አይደል? በጠብጠው ተሰሚኛለሽ ማለት ነው። የፈለግሽውም አልፈለግሽውም ከአንቺ ጋር እንዲሆንም እንዳይሆንም ከፈለግሽ ማለት ነው በዚህ ሁኔታ አለ ልጁን አብረሽ እንዲሆን የምታደርጊው ተረዳሽ? እስካሁን ያደረግሽው ነገር ይበቃሻል። አሁን ግን ልጁ ደህና አይደለም። ስለዚህ ጸበል ወስዷል። ተረፍ ንገረኝ፣ ዘጋጋኝ እንዴ ታለሽ ሩታ ይበቃሻል። እስካሁን ያደረግሽው ነገር በቂ ነው። ስለዚህ ልጁ ጸበል አብርሃም ደህና አይደለም። መጀመሪያ ራስህን እንድትረጋጋ አንተ ራስህ ጸበል ውሰድ። ያለፈው ጋኔ እንዲለቃ አንተ ተጠመቅ መጀመሪያ። ሰሚኛለሽ? ልጁ ደንዝዟል። ልክ አይደለም ያደረገው። አንቺና ኤፍሬም ያደረጋችሁትን ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪው ነገር አልቅ ስለነበረ ነው። ገባሽ? ግን በዚህ ምክንያት አንቺ ጋር ማድረግ አልችልም። መጀመሪያ ተረጋጋ። አንተ እንደዚህ ሆነ እኮ የሚፈጠር ነገር የለም። ሰማኝ አብርሃም፣ ደህና አይደለም ያለህበት ሁኔታ። ልጁ ደህና አይደለም ያለበት ሁኔታ። ደህንነት ይጥፋ አይደለም፣ ስነ ስርዓትን ያዝ። ያማን እንዴ ልጁ እኮ ደህና ነው። ጸበልም ሄደበት ካለበት በዚህ አይነት መንገድ አይደለም። ኖ እናንተ አንቺ እንዲዘን ሳይሆን የፈለግሽ ልጁ እንዲያብድ ነው የፈለግሽ። ይሄ ደግሞ በቂሽ ነው። እስካሁን ያለሽው ነገር ይበቃሻል። ዳኒ እግዚአብሔር ረፍ ስነ ስርዓትን በማታውቀው ነገር ብዙ አብርሃም ሰማኝ ደህና አይደለም ያለው። አብርሃም ይኸውልህ ዳኒ ሰማኝ እኔ አሁን ስለ እናንተ ጥሩ ጓደኝነት አስቤ ነው እንጂ ቤት ውስጥ እንዲስትረብሽ ዝም ብለን አልችልም። ገባ? ያማል እንዴ ምን አስበህ ነው? ለምን አትረጋጋም? መጀመሪያ ቤቱን እንዴት ነው የምትቀውጠው? ሩታ አንዴ ዞር ብለሽ እስኪ አብርሃምን ተመልከችው። አብርሃም እንደዚህ አይነት ሰው ነው? እንደዚህ አይደለም። የግድ በቃ እናንተ እንደምታስቡት መጎራጨት፣ መሳደብ፣ መናደድ፣ መገፈታተር ነው። ምን ፈለግሽ? መረጋጋት ሞክር። እሱ ነው ሰው የሚያስፈልገው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ጌታ እንደማያውቀኝ ነው የሆነብኝ የነበረው። እንዳደረጉት አላውቅም። ሚኪያስ እንደዚህ አይነት ሰው አይደለም እኮ አብርሃም። እግዚአብሔርን ምን እንዳደረጉት አላውቅም። ነገር አስነክተው በአንዴ እንደዚህ የሚቀየርብሽ ምክንያት ምንም ነገር የለም አይደለም። አልተጣላችሁ፣ አልተኮራረፋችሁ፣ ምንም ያደረግሽው ነገር የለም፣ የበደልሽው ነገር የለም። ግን የሆነ ነገር እንደሆነ አንቺ ውስጥሽ ካወቀ በዚህ ልክ ኮራሽ መጉዳት የለብሽም። ገባሽ አይደለ? ነገሮችን ለማስተካከል ምን ማድረግ እንዳለብሽ አብረን የሆነ ነገር ማድረግ ነው እንጂ ያለብን ራስሽን እንደዚህ ጥለሽ ድጋሚ አንቺም እንደዚህ ሆነሽ አብርሃምም እንደዛ ሆኖ እኛ እሺ ምን ነው ሁለታችሁም የላችሁ። አንቺም እንደዚህ ሆነሽ እኛ ምን እንድናደርግ ነው? እሺ ለማናችሁ እንጨነቅ? ሌላኛ ማሰቢልና ቅድሚያ ጤናሽን ነው መመለስ ያለብሽ። አብርሃም እንደዚህ ሆኖብኝ አያውቅም። ለዛ ነው እንጂ እንደዛ አይነት ባህሪ ያለው መስሎ ከሆነ እንደዛ አይነት ሰው አይደለም። ታውቂዋለሽ አይደል? ማርቲ ቢያንስ አንቺ ልንገርሽ ቢያንስ እሺ አይደለም እኮ ረዳሻል። እሺ አይደለም ተረጋጊ። አንቺ ተረጋጊ ነው። አንቺ ደነስቶኝ ነው ምንም ነገር አንቺ የሆነ ነገር ሆነሽ አንቺ ታመሽ አንቺ ተጎድተሽ አብርሃም ቢመጣ ምን ዋጋ አለው? በሱ ማስብልኝ እሱ ደባኝ ነው ካንቺ ሰላም በኋላ ቅድሚያ ራስሽን ጠብቂ። ልጅሽ የሆነ ነገር ከሆነ አብርሃም ምን ያክል እንደሚጎዳ ታውቂዋለሽ አይደል? ወደ ራሱ ሲመለስ ይመጣል በራሱ ሰዓት። እኔ ትዳሬን አልፈታሁም፣ እኔ አዲስ ህይወት አልጀመርኩም አለኝ እኮ ማርታ። ምንም እንዴት ነገር አንቺ ነሽ እሷ ናት ሚስቴ ያለኝ ምንም ይቆያልሽ አዲስ ህይወት መጀመሩን ከይጋብት ነገር እንዳሳለፈ ያ ሁሉ ቃላቶቹን ረስቶታል። ብዙ ነገሮች ሊናገር ይችላል፣ ግን የኛና የሱ ነገር አላበቃም። መፍታትም ካለበት በህግ ዙሪያ እንጠይቀዋለን። ገና በጠረጴዛ ዙሪያ ቁጭ ብለን እናወራለን እንጂ አሁን እዚያ ጋር ቆሞ አንድ ነገር ስላለሽ ራስሽ እንደዚህ እየጎዳሽ ምንም ነገር መሆን የለብሽም። ገና የሱ ነገር እኮ አልጨረስንም። ገባሽ አይደለ? የሆነ ነገርም ሆኖ ሊሆን ይችላል፣ ያሰበውም ነገር ሊኖር ይችላል። ይሄንን ደግሞ ምን እናደርገው? እንዴት ነው ተነጋግረን አንቺ ጤነኛ ሆነሽ አንድ ላይ ባለንበት ነው እሱ ልናናግረው የሚችለው። እኔ ምንሽ የለም ወድቀሻል ወይ? ወድቃለች? ወድቀሽ ነበር እንዴ? እዚህ ወድቃለች ታሩ ምንድን ነው እያለኝ ያለው? እሺ ማለት ወዲሽ የነካሽ ነገር አለ? እሺ ወዲሽ ነገር ነው ያለቀ ቱርኪ የነካሽ ነገር ምንም የለም ከማለት ወዲሽ የነካው ነገር አለ ነው? አቤል ምንድን ነው የተፈጠረው? በእግዚአብሔር ምንድን ነው ይላል? አቤል ምንድን ነው ያልተያዘሽ አይደለም? ወዲሽ ስትወርቂ አታስተውሽም ምንም
ወዲሽ የነካው ነገር አለ ወይ? ይገርም ምን የነካት ነገር ምንድን ነው? የተፈጠረው ዶክተር ምጥሩልኝ። እሺ ተረጋጊ። እሺ ቀስ በይውን ተረጋጊ። ቀርበሽ ተረጋጊ። ምንም አውቀው ነገር የለም። እሺ ነው ወዲሽ የነካው ነገር እንድታስታውሽኝ ስለምፈልግ ነው። ወዲሽ የነካው ነገር አቤል ልቀቀኝ በእግዚአብሔር። ተፈጠረው በእግዚአብሔር ምንም ተፈጥሮ እኮ አይደለም። ዶክተሩ ምን የነካት ነገር አለ ወይ ብሎ ጠይቆኝ። እሺ ምንም ነገር አይደለም። ተረጋጊ። ቀርበሻል። ጠይቆኝ ምንም የተፈጠረ ነገር የለም። አዎ በቃ ተረጋጊ። እግዚአብሔር እኔ ቡዲ ዶክተር ባገናኘውና ከኔ ጋር ወይ አይደለም። በቃ እየነገርኩሽ እኮ ነው። ይሄን እየነገርኩሽ ነው። በቃ እኔ እኮ ጠየቅኩሽ። ሆዷን የነካት ነገር አለ ወይ ብሎ ጠይቆኝ። በቃ ምንም ነገር የለም። ምንም ችግር የለም። ምንም ነገር የለም ማለት አቤት ሁሉን ነገር ነግሮታል። አዎ በቃ እየደበከኝ አይደለም። እየደበኩሽ አይደለም። አንዴ ተረጋጊ። በቃ ተረጋጊ። እሺ አሁን ይሻላል። አብራም በጣም ነው የሚያዝነው ይሄን ነገር ምንድነው የተፈጠረው? ተፈጥሮ አይደለም። በቃ እሺ ተረጋጉ እናንተ። አንዴ ሜሪ ነው ሲጪ ሜሪ እንዳትጠጣ። እሺ ግን ቆይ እንዴ እሺ ተጀመረ አቅም ይኖርሽ። እሺ ምንድነው የተፈጠረው? ምንድነው ያለው ዶክተር? ንገረው። ሚኪያስ ወድቅ ያለው እንዴ ምንድነው የሆነችው? ምንም ማለት በቃ ምን ነክቷታል? ሁሉ ነክቷታል ወይ እግዚአብሔር ከማርያም አምላክ ደብቀኝ። አቅም ያቅርሻል። ምንም የተሰማሽ ነገር የለም ማለት በቃ ተረጋጊ። እሺ ስለምን በቃ ተረጋጊ። ተረሳሳይ ነው እግዚአብሔር ምንድነው እየተፈጠረ ያለው? እሺ ይሄው ሚኪያስን ጠይቀው። እሺ ምንድነው የሆነችው? አንተ አትነግረኝም እንዴ? ምን ወዳን ነክቷታል? እንከም ምን ይልካታል ወይ ዶክተር? ጥያቄ ነው። እሺ ተረጋጊ። ምንም እኮ አልተፈጠረም እንዴ? ሆድሽ ነካሽ ብዬ እኮ ነው የጠየኩሽ። እንደ ጥያቄ ብቻ ነው። እሺ ሌላ ምንም የለም። ተረጋጊ አንቺ። ተረጋጊ። እሺ እኔ ራሴ ጠይቀዋለሁ። አሁን ተረጋጊ። እሺ ስትረጋጊ ነው። እሺ አብርሃምም እናስተካክሏለን። ሁሉ ነገር በስቲ ይስተካከላል። እሺ አንቺም እንደዚህ ሆነሽ እኛም እንደዚህ ተጨንቀን ሌላ ነገር ተፈጥሮ በጣም ነው የምናምጠው። እሺ ወይ ጥሩልኛ። አሁን ቺ መደረግ አለብኝ። በቃ አይደለም ያለ ምክንያት ወይ ጭንቅላትሽ ለምን አጣታሽም ወይ ነገር ብሎ መጠየቅ ይችል ነበር። ለምን ሆዴ ብሎ ጠየቀ? ዶክተሩ መጣ። ለርኒ ምንም ትንሽ ነገር የለም። አንቺ ተረጋጊ። በቃ ምንም ችግር የለም። አንቺ ተረጋጊ። ምንም የሚፈጠር ነገር የለም። አሁን ምግብ ይመጣል። የተለያዩ ነገር ማድረግ እንችላለን። ከዛ ወደ ራስሽ ትመለሻለሽ። ከዛ አብርሃምን እንነግረዋለን። አይደለም በቃ ተረጋጊ። ስለዚህ ነገር እናወራለን። ቤት ምን ከዛ አንቺ ምግብ ማለት እሺ አብርሃምን መመለስ ትፈልጊያለሽ? በዚህ ሁኔታ አብርሃም ሊመለስ አይችልም። እኛም ደግሞ ሌላም ጭንቀት ውስጥ ነው የምንገባው። ገብቶሻል አይደል? አንቺ እንደዚህ ሆነሽ አብርሃም እንደዛ ሆኖ እንዴት ማስተካከል እንችላለን? ሌላ ችግር ነው የምንፈታው። ስለአሁን የተፈጠረው ነገር ስለወድሽ የጠየቁሽ ነገር እንዳለ ረሽ በቃ ምንም ነገር የለም። አብርሃም ደህና ነው። አታስቢ። ስንጀምር ራስሽ ሁለት ነገር አጥቼ መኖር አልችልም። ምን ነገር ሁለት ነገር ነው የምጠሪው። በቃ አብርሃም ለምን እንደገና ልጄ ነው። እሺ በኋላ ወራከ አንቺ ለምን ክፉን ብቻ ታስቢያለሽ? ሄርሜላው አሁን ሸርሸር እንዳታለቅሽ። ዶክተር እንዳታለቅስ ነገር አጥፋናት ያስቸግረች አልሻታሽ አሁን እንዴት ነሽ? አሁን ድረስ ተረጋጊው። ዶክተሩም ረፍት አድርጊ ብለዋለች። ያለ ነገር ቢኖር ይነግርሽ ነበር። የትኛው ነገር ማስተካከል እንችላለን። ቀድመሽ አንቺ ይሻልሽ፣ ከዛ ደግሞ ወደ አብርሃም እንሄዳለን። አብርሃም ፈቅዶና ፈልጎ አይደለም ይሄን ነገር ውስጥ የገባው። እሺ
እኛ የት እንሂድ? እሺ ሚኪያስም እንደዚህ ጦስጦስ ይወጣል፣ ማርቲም እንደዚህ እንዳታለቅሽ አንቺ። እሺ በመረጋጋት ነው ነገር ማርቲ እንዳታለቅሽ፣ ማርቲ በሷ ፊት እንዳታለቅሽ፣ ምንም ነገር እንዳታለቅሽ። ተናለኝ። እሺ ግን እሺ ያው ለኔ ብዙ ጥያቄ አለ ለአንተ። እሺ እሺ የፈለግሽው ነገር ቀድሞ ይሻልሽና የፈለግሽው ነገር ትጠይቂኛለሽ። እሺ እሺ አንቺ ይሻልሽ ነው አብርሃም ጋር የምንሄደው። አብርሃም ጤነኛ የሚሆነው ደግሞ ከአንቺ ጋር ሆነን ነው። ሌላ እኛ አልቻልነውም፣ ከብዶናል በቃ